በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሰላም አምላክ ሰላማችንን የሰጠን ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይገባል። ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ላዳነን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ሁሉ ይሁን። ለጻድቃን ሰማዕታትም መላእክትም ሁሉ እንደየክብራቸው ሰላም ናችሁ። ሰላም ለዓለም ሰላም ለሕዝባችን እንመኛለን። በእግዚአብሔር ስም አንድ ነገር ለዋራችሁ ነው። ዛሬ ሁሌ ይገርመኛል። አባታችን መልአከ መርጋት ግርማ ወንድሙ ትጉና ጸልዩ የሚለውን የእግዚአብሔርን ቃል የጌታችን መድኃኒታችን ኢየሱስ ክርስቶስን ቃል ለማስፈጸም በታላቅ ትጋት ለ50 ዓመት ያህል አስተምረውታል። የሊቀ ሊቃውንት የተባሉት ግን እሺ አይሉም፣ አፋቸውም አይገባም። ለአፋቸው ቢሉ እንኳን ምንም የዚያን ያህል ውሃ የሚያነሳ አይደለም ትምህርታቸው። ነገር ግን ብዙውን ጊዜ ይበላል አይበላም፣ ይጠጣል አይጠጣም፣ ያማልዳል አያማልድም በሚል ላይ ሁሌ ሲከራከሩ እናያለን። ግን ዛሬ ለየት ያለ ነገር የማወራው ዛሬ ደግሞ ቡናን በተመለከተ ነው። ስለ ቡና ብዙ አባቶች አውርተዋል። አሁን እንደዚህ እንደምታዩት ቪዲዮ አይነት እንግዲህ ብዙ አባቶች ሰርተዋል። ከአፍልሆ ወይም ከአብሾና ከሰይጣን የትኛው ይሻላል? አማራጭ ከነ እንዳትሉ፣ ግን አፍልሆን ለትምህርት መሸምደጃ ይጠቀሙታል። ቡና አትጠጡ ይላሉ። በቡና የሚገባው አጋንንት ይበልጣል ወይስ በአፍልሆ የሚገባው? በአፍልሆ የሚገባው በመስተፋቅር የሚገባው ዘር ሆኖ ተወልዶ አብሮ እያደገ አብሮ እየበላ አብሮ እየጠጣ አብሮ እያየ ዓለምን ዳፍን ታም ያደረገውና ወደ ሱስና ወደ ክፉነት ወይም ወደ ምቀኝነት ወደ ዘረኛነት የሚወስደው አብሮ የተወለደው አይነ ጥላ ነው። አብሮ የሚወለደው ደግሞ በአብሾ በመስተፋቅር በግርማ ሞገስ በመስህብ በገበያ መስህብ ወይም የገበያ በመሳቢያ እና በስልምና በሚሏቸው እንግዲህ የተለያዩ ስማቸው ብዙ ናቸው። የማቃቸውን የጠራሁት በእነዚህ የሚገባው ነው አብሮ ተወልዶ ሰውን የሚያበላሸውና ቡናም እንዲጠጡ ሱሰኛ የሚያረጋቸው። ግን ቡና ጠጡ እያልኩ አይደለም። አሁን ግን የትኛው ይቀድማል? ከቡና ከመጠጣት በመስተፋቅር ተጋብቶ አጋንንት ተወልዶ ቡና እንዲጠጡ ተሚገፋፋቸው ሰይጣን የትኛው ይሻላል ነው። ብዙዎች አሁን ይህን ስኒውት ስኒ ደርድረው ለቡና የተሰጠ መልስ ይላሉ። ለቡና መልስ ቢሰጥ ባይሰጥ ምን አገባው ሰይጣን? በመስተፋቅርና በግርማ ሞገስ ገብቶ ሰዎችን እያተራመሰ ዘረኛ፣ ምቀኛ፣ ተንኮለኛ፣ ተጋዳይና ቡዳ አድርጓቸዋል። አሁን ብዙዎች ማየት ብቻ ነው የሚጠበቅባቸው። እንደ ድሮ እንኳ አብሾ መጠጣት አይጠበቅባቸውም። አሁን በቃ በማየት ብቻ ሰዎችን አጋንንት ማድረግ ይቻላል። ምክንያቱም ሰው የራሱ ቀልብ የለውም። ቀልቡን የዚያኛው ቀልብ ይሄኛው ሲያነበው ወንጀል ይሰራል። እና ታዲያ በዚህ ላይ ምን አስተያየት አላችሁ እናንተ? ቅድሚያ ሕጉን መጠበቅ፣ አትግደል፣ አትስረቅ፣ አታመንዝር የሚለውን 10ቱን ትእዛዛት ተመጠበቅ፣ ቡና ጠጡ አጠጡ ብሎ ተመከራከር የትኛው ይሻላል? አሁን እንግዲህ ይሰማችሁ ተሆነ ይሄ ድምጽ አብሮ ተወልዶ ነው። ሰዎቹ ምንም ኬር አላሏትም። ግን እሷ ይኸው ሁሌ እየመጣች ወንበር ትሰብራለች፣ ሰው ትሳደባለች። አባቶች ካህናት ራሱ አይቀሯትም፣ ሙልጭ አርጋ ትሰደባለች። አሁን ይህን ያስገባው እንግዲህ ቡና አይደለም፣ የግርማ ሞገስ አብሮ የተወለደ አይነ ጥላ ዛር ሆኖ ከአባት ወደ ልጅ ተወራርሶ እንዲህ አሳብዷል። አንዱን ሽባ፣ ሌላኛውን ደግሞ ደንቆሮ፣ ይቅርታ ለቃሩ፣ ሌላኛውን ለምጻም፣ ሌላኛውን ቡዳ እያደረገ አጋንንት ከፋፍሎ ገዝቶ ግዛቱን አስፋፍቶ ሰው ላይ አረፍ ብሎ ተቀምጦ ሰዎች ቡና አጠጡ ሻይ አጠጡ ይባላል። አሁን ይሄ ፌር ትምህርት ነው? አረ በስመ አብ! እንዴት ነው ግን ምን ሆነው? አረ ወደ ልባችን እንመለስ። ተጉና ጸልዩ ያለውን እንጸልይ። እስላም ወንድሞቻችን 5 ጊዜ በቀን ይሰግዳሉ። እኛ ግን 7 ጊዜ ተሰጥቶን ከ7ቱ አንዱን እንኳን ተረጉምም። ጠዋት ኪዳን ተመጣን በቃ ማታ መጠጥ ቤት ነው። አስቀድሰን ሄደን ጠንቋይ ቤት ነው።
እና ታዲያ ተቡና መጠጥ ጋር ምን አገናኘው? ይህን ለዛሬ አስተያየት ልሰጥ ነው የመጣሁት። እንግዲህ ምን እንደምትሉ ራሳችሁ ትፈርዳላችሁ። እኔ የታየኝ ነው። ቡናም ጠጡ ብዬ አላበረታታም። ግን መጀመሪያ ተግተን ጸልየን የሰይጣንን መንገድ በዘር መወራረሱን እንከላከል ለማለት ያህል ነው። በደሙ በላቡ የገነባልን ቤት ኢየሩሳሌም ናት ተዋህዶ ሕይወት ያለና የሚኖር ፍቅርና ፍትህ ያለና የሚኖር ፍቅርና ፍትህ መጣ መንፈስ ቅዱስ ተገለጠ ፊትህ እምነት ተስፋ ፍቅር ቅዱሳን ቤተሰብ ሳይነጣጠሉ አንድ ላይ ይኖራሉ በአብ በደሙ በላቡ የገነባልን ቤት ኢየሩሳሌም ናት ተዋህዶ ሕይወት ያለና የሚኖር ፍቅርና ፍትህ መጣ መንፈስ ቅዱስ ታየ ቤተሰብ መጣ መንፈስ ቅዱስ ተገለጠ ፊትህ እምነት ተስፋ ፍቅር ቅዱሳን ቤተሰብ ሳይነጣጠሉ አንድ ላይ ይኖራሉ በአብ ዋው ዘመይዚ